ክርስቶስ ከእመቤታችን ከተወለደ ወዲህ ነውና ወአልቦዛ አይመረሙ ለስሉስ ቅዱስ ዘነበላም ተሰቆ ባል ቅድስት ድንግል ከቅድስት ድንግል ማርያም ከመወለዱ በፊት አንድነት ሦስትነት አልታወቀም ነበረ። አንድነት ሦስትነት ታወቀው ግን ዛሬ በዚህች ዕለት ነውና ክብር ለእግዚአብሔር አምላካችን። ደስ ይበላችሁ በዕለተ እግዚአብሔር አመስግኑ። አንድነት ሦስትነት የተገለጸበት ዕለት ነው። ያልታየበት ነው። ያልተሰማ የተሰማበት ዕለት ነው። አዎ አይሁድ የዮሴፍ ልጅ ነው እያሉ ጠራጥረው ነበረ። እንደዚሁ ፍጡር ዳህራዊ ነው ይሉ ነበረ። አብ በደመናው ግን ሲመሰክር ዘንቱ ተወልደ ዘአፈቅር ወለቱ ስምዖ የምወደው ልጄ ይህ ነው አለ እንጂ በዚህ ላይ አግባ ያለው ልጄ ነው አላለ። በፍጹም ተቃርኖ በሌለበት ይቤ ዘላለ ዝንቱ ወልደ አላ ይቤ ዝንቱ ተወልደ በዚህ ላይ አግባ ያለው ልጄ ነው ሳይል ይህ ልጄ ነው የሚለው ቃል ነው የተሰማው። አዎ ይሄ አንደኛው ነው። ሁለተኛው ደግሞ የዛሬው ቀን ትሕትናና ፍቅር የታየበት ነው። ትሕትናና ፍቅር ትሕትና ጌታችን ክርስቶስ ራሱን ዝቅ አድርጎ ዮሐንስ ፊት መቆሙን ነው። አዎ በመቆመኑ ቅድመ ዮሐንስ ቢሆኑ ወሚመ ከመ በረቀ በደብረ ታቦር ብርሃነ ሊቃውንቱ ራሱን ዝቅ ማድረጉ የአምላካችን ትሕትና አስተማሪ ነው። በዛ ላይ ፍቅርን ማስተማር ነው። እኔ አምላክ ነኝና ሳይል ትሑት ሆኖ ከተጠማቂዎቹ ጋር እየተጋፋ መሄዱ ከተጠማቂዎቹ ጋር ተራ ቆሞ በተራ መሰለፉ የትሕትና ምስክርነት ነው። የትሕትና መምህር ነው። ወሆኑ ጊዜ ኢየሱስ አምስት ግባት ይላል። ለትሕትና ለተባቶ ሰዎች ሊያደርጉት የሚገባውን ሁሉ ፈጽሟልና ዘንበለ ኃጢአት ወኃጢአት ከኃጢአት በስተቀር። ይህ ሁለተኛው ነው። ሦስተኛውና ዋናው የዲያብሎስ ደብዳቤ የጠፋበት ቀን ነው። የዲያብሎስ ደብዳቤ ወሰጠ መጽሐፈ ዳዊት ለአዳም ወለሔዋን ተብሎ እንደተነገረው በዮርዳኖስ ወርቆ የነበረውን አዳም ገብሩ ለዲያብሎስ ሔዋን አመቱ ለዲያብሎስ ተብሎ የነበረውን የዲያብሎስ ደብዳቤ ያጠፋበት የተቀደደበት የተደመሰበት ነው። ወለምሰሰ ለነ መጽሐፈ ዳነ በሥርዓቱ ቅዱስ ጳውሎስ እንደተናገረው በሥርዓቱ እንደ ሰውነቱ ረግጦ እንደ አምላክነቱ አቅልጦ የዲያብሎስ ደብዳቤያችንን አጥፍቶልናል። ክብር ለእግዚአብሔር። ደስ ይበላችሁ። ነፃነት አግኝተናል። ነፃነት ያገኘንበት ዕለት በጥምቀት ነው። ስለዚህ በመሆኑ ነው ጥምቀት በመላ አገራችን በኢትዮጵያ ላይ በደመቀ ሁኔታ ይገኛል፣ በደመቀ ሁኔታ ይከበራል። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የወጣ አስተምሮ የላትም። መጽሐፍ ቅዱሳዊ አስተምሮን ጥብቃ ያዘች ናት። በመጽሐፍ ቅዱስ ነው። የመጽሐፍ ቅዱስ ባለቤቶች ማን ናቸው ከተባሉ ኦርቶዶክሳውያን ናቸው። ዛሬ ዓለም የያዘውን መጽሐፍ ቅዱስ በምዕራፍ በቁጥር ከፋፍለው ያስቀመጡልን ማንም አይደለም፣ ኦርቶዶክሳውያን አባቶቻችን ናቸው። በዚህ ልንኮራ ይገባል። ደስ ይበላቸው። አባቶቻችን ናቸው። የማቴዎስ ወንጌል ይህን ያህል ምዕራፍ፣ የማርቆስ ወንጌል ይህን ያህል ምዕራፍ፣ የሉቃስ ወንጌል ይህን ያህል ምዕራፍ ብለው መጽሐፍ ቅዱስን ከተጀመረ ጀምሮ እስከ መጨረሻ ድረስ በምዕራፍ የከፈሉት በቁጥር የከፈሉት ሊቃውንት አባቶቻችን ናቸው። የእነዛ ልጆች በመሆናችን ደስ ይለን ይገባል። ክብር ለእግዚአብሔር አምላካችን። የእነሱ ናቸው። ጠንካራ ልጅ ማለት የአባቱን የሚከተል ነው። እኛ ደግሞ የእነሱ ልጆች ከሆን የእነሱ ስራ እንሰራ ያስፈልገናል። እስክንድር ከሆን እስክንድርን ስራ ስራ አልበለዛ ሲሜል ከቃል ያፈራሰው። ኦርቶዶክሳውያን ከሆን ደግሞ ኦርቶዶክሳውያን አባቶቻችን የሚሰሩት ስራ ልንሰራ ያስፈልገናል። የሆነው ነው ግን የዛሬው በዓል የኦርቶዶክሳውያን ብቻ ሳይሆን የኢትዮጵያ በዓል ነው። ባጭሩ የኢትዮጵያ በዓል ነው። ዛሬ እዚህ ብዙዎቻችን የምንገኘው ከሌላው እምነት ይመጣናል። ጥሩ ነው፣ ደስ የሚያሰኝ ነው። በዓሉ በአምልኮ ደረጃ የኦርቶዶክሳውያን ቢሆንም በበዓል አከባበር ደረጃ ደግሞ የኢትዮጵያ በዓል ነው። የኢትዮጵያ በዓል ነው። ከጥንት ጀምሮ ሲያያዝ የመጣ በመሰረቱ የጥምቀት በዓል የተከበረው በአፄ ገብረ መስቀል ጊዜ ጀምሮ ነው። የተወሰነ ጊዜ ጀምሮ ጠዋት ወርዶ ጠዋቱኑ አጥምቆ ይመለሱ ነበረ። ነገር ግን እየሰፋ ሲሄድ በቅዱስ ላሊበላና በጻድቁ አባታችን በአቡነ ገብረ መንፈስ ቅዱስ አማካይነት ታቦታቱ ወርደው እንዲያድሩ ደግሞ የተወሰነ በዛ ጊዜ ነው። ለምድር ሲባል አካባቢው በሂደተ እግር እንዲባረክ በሂደተ እግር እንዲቀደስ በወጣበት ቦታ ደግሞ ታቦት አይመለስም ነበረ። በምስራቅ ሄደ ተመልሶ ደግሞ ይመለስ ነበረ። አካባቢውን ለመባረክ ነው። እግዚአብሔር ይባርካልና። ምክንያቱም ይዘነው የምንጓዘው የአምላካችን የመድኃኒታችን ክርስቶስን ክቡር ስም ነው። አልፋው ዮጣ ዮጣ። ለዚህ ነው እልል የምንለው፣ ለዚህ ነው የምንሰግደው። አንዳንድ ተረዳቂዎች ለታቦት ስንሰግድ ምንድን ነው ብሎ ሊደነቁ ሊገርማቸው ይችላል። እኛ ግን ደግሞ በእውነት ስነ ስርዓት
ባገኘነው መረጃ መሰረት ለጌታችን ለኢየሱስ ክርስቶስ ስም ነው የምንሰግደው። ሁላችሁም ወደ እያላችሁ የመጣችሁ ሌላ ለማንም አይደለም። ከመለስሙ ለክርስቶስ ይሰግድ ሁሉ ምርክ ዘበሰማያዊ ወይሳተ ምድር ስም ሁሉ በሰማይም ያለው መላእክት በዚህም ያለው ደቂቀ አዳም ከታችም ያለው ካለ ፍጥረት ለጌታ ለኢየሱስ ክርስቶስ ስም ይንበረከካል ይላልና ሁላችንም እየሰገድን እንድናመልክ ለፈቀደን አምላካችን ክብር ምስጋና ይግባው። አዎ እግዚኦ መርሃ ዮርዳኖስ አፍስሐ ጌታውን እየመራ ዮርዳኖስ አደረሰው። ወበየ ፍጹመ ዮሐንስ ተፈሳ። እኛም ዛሬ ደስ ይለን ይገባል። የደስታ ቀን ነው። የደስታ ቀን መሆኑ ነው። በጥምቀት ጊዜና የሚያኮርፍ የለም። በዚህም በጥምቀት ጊዜና የሚቆሸማመቅ የለም። እኔ አዲስ ለብሻለሁ አንተ ጥቁር የለበስከው ተያ ተደፈቀበል የሚልም በጥምቀት ጊዜና አንተ እኔ ጌታ ነኝ አንተ አስከና አጠገቤ አትቀመጥ የሚልም በጥምቀት ጊዜና አንተ እንደዚህ ነህ እንደዚህ ነኝ የሚልም ሁሉም እየተጋሳ ያከላል። ለምን? የፍቅርና የበረከት ቀን ስለሆነ ነው። የፍቅርና የበረከት ቀን ስለሆነ ሁላችንም እዚህ የመጣ ነው ይህን ፍቅር እንድናገኝ ይህን በረከት እንድናገኝ ስለሆነ ዛሬ በተሻለ ሁኔታ አክብረናል። አምናቸማ የነበረው ስጋ ተወግዶልን እንደ እግዚአብሔር ፈቃድ ዛሬ በነፃነት አክብረናል። በነፃነት እንድናከብር ለፈቀደን አምላካችን ክብር ምስጋና ይግባው። ወረደ ወልድ ሰማያት ውስተ ምጥማቃት ጌታችን መድኃኒታችን ክርስቶስ እኛን ለማዳን ከሰማያ ሰማያት ከቅድስት ድንግል ማርያም ተወለደ። በሰላሳ ዘመኑ ወደ ዮሐንስ ለመጠመቅ ወደ ዮርዳኖስ ወንዝ ወረደ። ክብር ለእግዚአብሔር አምላካችን። ይቆየን። ስብሐት ለእግዚአብሔር።